ኦርቶዶክሳዊ የልጆች አስተዳደግ ለጊዜው ስርዓት ማስያዝ ሳይሆን ልጆቻችሁ ሀገራችሁ በሰማይ እንደሆነ አድርጎ ማሳደግ ነው። ሀገራቸው በሰማይ የሆነ ሰዎች ማለትም በዚህ ዓለም ላይ እንደ እግዚአብሔር ሐሳብ የሚኖሩ ማለት ነው። የመጨረሻው ግብ ታሳቢ ያደረገ የልጅ አስተዳደግ ማለት በመንፈስ ድሆች የሆኑ የሚያዝኑ የዋሆች ጽድቅን የሚራቡና የሚጠሙ ልበ ንጹሖች የሚያስታርቁ ስለ ጽድቅ የሚሰደዱ በእግዚአብሔር ምክንያት ሲነቀፉና ሲሰደዱ ደስ የሚላቸው ልጆችን ማሳደግ ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 3 እስከ 12 ዘላቂውን ግብ በአእምሮ ይዞ ልጆችን ማሳደግ ማለት የሚታገሱ ቸርነትን የሚያደርጉ የማይቀኑ የማይመኩ የማይታበዩ የማይገባውን የማያደርጉ የማይበሳጩ በደልን የማይቆጥሩ ከእውነት ጋር ደስ የሚላቸው በአጭር ቃል ፍቅርን በገቢር ገንዘብ ያደረጉ ልጆችን ማሳደግ ማለት ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 እስከ 8 የመጨረሻውን ግብ እያሰቡ ልጆችን ማሳደግ ማለት እንደ እባብ ልባሞች እንደ ርግብ የዋሃን ክፉን ሳይሆን በጎውን ለማወቅ ትጉሃን የዲያብሎስን ሽንገላ ለማስተዋል ጠቢባን የቅዱሳንን ፍና ለመከተል የቃልን ወተት የሚጠጡ ንጹሐን አድርጎ ማሳደግ ነው። ኦርቶዶክሳዊ የሕፃናት አስተዳደግ ማለት ልጆቻችሁ እናንተ አያቸዋቸውም አላያቸዋቸውም በሕሊናቸው ጓዳ በልቦናቸው ሰሌዳ ላይ መንግሥተ እግዚአብሔርን መቅረጽ ነው። ኦርቶዶክሳዊ የሕፃናት አስተዳደግ ማለት ስትጠሯቸው አቤት ስታዟቸው ወዴት የሚሉ ትዕግስትን፣ ቸርነትን፣ በጎነትን፣ እምነትን፣ የዋሃትን፣ ራስን መግዛትን በአጭር ቃል የመንፈስ ፍሬዎችን ገንዘብ ያደረጉ ልጆችን ማሳደግ ማለት ነው። ገላትያ ምዕራፍ 5 ቁጥር 22 ኦርቶዶክሳዊ የሕፃናት አስተዳደግ ማለት ልጆቻችሁ የገዛ ክብራቸውን እንዲያውቁና በዚያ መሰረት እንዲያድጉ ይኸውም የእግዚአብሔር ልጆች ክርስቶስን የሚመስሉ በእግዚአብሔር አርአያና አምሳል ቅዱሳን እንዲሆኑ አድርጎ ማሳደግ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ኦርቶዶክሳዊ የሕፃናት አስተዳደግ ማለት ልጆቻችሁ የእናንተ ንብረት እንዲሆኑ ሳይሆን የእግዚአብሔር ልጆች እንዲሆኑ አድርጎ ማሳደግ ነው። መጥምቁ ዮሐንስ እስራኤላውያንን ለክርስቶስ ያዘጋጃቸው እንደነበረ እናንተም በዚያ መንገድ ልጆቻችሁ የእግዚአብሔር ልጆች እንዲሆኑ ማዘጋጀት ነው። ኦርቶዶክሳዊ የሕፃናት አስተዳደግ ማለት
የልጆቻችሁን መጥፎ ጠባይ ከማራቅና እንዲታዘዟቸው ከማድረግ በላይ እግዚአብሔርን በፍጹም ኃይላቸው፣ በፍጹም ልባቸው፣ በፍጹም ነፍሳቸው እንዲወዱ ማድረግ ነው። ቅዱሳንን እንዲያፈቅሩ በቃል ኪዳናቸው ታምነው እነርሱን እንዲመስሉ ማድረግ ነው። ኦርቶዶክሳዊ የሕፃናት አስተዳደግ ማለት ልጆቻችሁ ከላይ ያነሳሁትን ምግባራት በአንድ ቀን ሊይዙላችሁ ስለማይችሉ ይህንን አውቆ እነዚህን ቀስ በቀስ እስኪይዟቸው ድረስ ሊማሩ የሚችሉበትን ሁኔታ እያመቻቻችሁ ጊዜ ልትሰጧቸው ይገባል። ልጅ ማሳደግ የአጭር ጊዜ ሳይሆን የረጅም ጊዜ ኃላፊነት ነውና ልጆቻችሁ በ2 ሳምንት በ1 ወር እንዲያውቁትና እንዲይዙት የምትፈልጉት አንድ ነገር አልያዙም ማለት ሙከራችሁ ስለማይሰራ ነው ማለት አይቻልም። ጊዜ የሚፈልግ ይሆናል እንጂ ልጅ ማሳደግ ትዕግስት፣ ጽናት፣ ብርታት ይጠይቃል። ልጆቻችሁ እንዲይዙት የምትፈልጉትን ነገር ለመያዝ እየጣሩ እንደሆነ እርግጠኛ እስከሆናችሁ ድረስ እድል መስጠት ይገባል። ኦርቶዶክሳዊ የልጆች አስተዳደግ ማለት በጥበብ፣ በአካል፣ በሞገስ፣ በእግዚአብሔርና በሰው ዘንድ ማሳደግ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 41። እነዚህ ጥበብ፣ አካል፣ ሞገስ ወይንም በጥበብ በአካል በሞገስ ማሳደግ ማለት ሦስቱ መሰረታዊ የልጆች አስተዳደግ የሚባሉት ናቸው። እድገት ሲባል በአካል መግዘፍ ብቻ አይደለም። ለምሳሌ በአስተሳሰብ፣ በስነ ስርዓት፣ በስነ ልቦና፣ በመንፈሳዊ ብስለት፣ በንግግር፣ በምግባርና በማህበራዊ እንቅስቃሴ ሁሉ ማሳደግን ይጨምራል። የቅዱስ ሉቃስ በጻፈው ወንጌል ውስጥ የምናገኘው መሰረታዊ እድገት አይነቶች እነዚህ ሦስቱ ናቸው። አንደኛ ጥበብ ማለት በአእምሮ የሚሞላና አስተዋይ፣ አዋቂ፣ ብልህ፣ ዘዴኛ የሚያደርግ ዕውቀት ነው። ይህም ዕውቀት በዋንነት ልጆች ከወላጆች፣ ከትምህርት ቤት፣ ከአካባቢ፣ ከቁሳቁስ ጭምር ይቀስሙታል ወይንም ያገኙታል። ከእግዚአብሔርም ያገኙታል። ያዕቆብ ምዕራፍ 1 ቁጥር 5 ላይ ስለ ጥበባዊ እድገት ስናነሳ በማንኛውም ሂደት ውስጥ ትክክለኛው ጥበብ የሚጀምረው እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ በምሳሌ 1 ቁጥር 7 ላይ ተጠቅሷል።
እንዲሁም እግዚአብሔርን መፍራት ጥበብ ነው፣ ከኃጢአትም መራቅ ማስተዋል ነው ይላል ኢዮብ ምዕራፍ 28 ቁጥር 28 ላይ። ስለዚህ ወላጆች ለልጆቻችሁ ከልጅነት ዘመናቸው ጀምሮ አእምሯቸው በመንፈሳዊ ጥበብ እየጎለበተ የሚሄድ እንዲሆን የምታደርጉት ጥበብ በጣም ወሳኝ የልጅ አስተዳደግ ነው። በየዕለቱ የሚያገኙት ዕውቀት እየጠቀማቸው መሆኑን መከታተል የወላጆች ድርሻ ነው። የሁላችንም ዓላማ መንግሥተ ሰማያት እንደመሆኗ ለዚያ የሚያበቃ ጥበብ እየሸመቱ እንደሆነ መከታተል የወላጆች ድርሻ ነው። እግዚአብሔርን በመፍራት እየኖሩ እንደሆነ ማወቅ፣ መረዳት የወላጆች ድርሻ ነው። ለመንፈሳዊና ለሥጋዊ እድገታቸው ደረጃ የሚመጥን ሐሳብ ይዛችሁ መቅረብ አለባችሁ። ይህን ማድረግ ጥበብ ነው፣ በጥበብም ማሳደግ ነው። ወላጆች ልጆቻችሁን ሕሊናቸውን ላለማወክ ተጠንቅቃችሁ ፍላጎታቸውን ከግምት ውስጥ አስገብታችሁ መሆን አለበት። ለዚህ ነው ቅዱስ ጳውሎስ በጥበብ ሁሉ እርስ በራሳቸው አስተምሩና ገስጹ ይላል። ቆላስይስ ምዕራፍ 3 ቁጥር 16። ወላጆች ለልጆቻችሁ በጥበብ ማደግን ስትናገሩ እናንተም በጥበብ ለማሳደግ እየተጋችሁ እየኖራችሁ መሆን አለበት። ለተጨማሪ ግንዛቤ እንዲረዳን የሚከተሉትን ጥያቄዎች በማመላለስ ለልጆቻችሁ በጥበብ ለማሳደግ የሚያስችላቸውን ዕውቀት መያዛቸውን መከታተል ትችላላችሁ። አንደኛ፣ ልበ አምላክ ቅዱስ ዳዊት አፌ ጥበብን ይናገራል፣ የልቤም ሐሳብ ማስተዋልን ይላል። መዝሙር 49 ቁጥር 3። ስለዚህ ወላጆች ጥበበኛው ቅዱስ ዳዊት ወይንም መዝሙረኛው ቅዱስ ዳዊት አፌ ጥበብን ይናገራል የልቤም ሐሳብ ማስተዋልን እንዳለ ከእናንተ ከወላጆች የሚጠበቀው የኔ ልጅ የመናገር ችሎታው እንዴት ነው ብሎ መጠየቅ፣ በንግግሩስ በአእምሮው ቀርጾ ያስቀመጠው መጥፎ ነገር ኖሮ ያንን እየመነዘረ ይናገር ይሆን? ንግግሩስ በሳልና የተቀመመ ለማድረግ እንዴት ያሉ ቃላትን በፊቱ መጠቀም ይኖርብኛል? ጥያቄ ምልክት ራሳቸው ነው። ስለዚህ ወላጆች አንደኛ እነዚህን ቃላቶች በማሰብ በማመላለስ የኔ ልጅ የመናገር ችሎታው እንዴት ነው መመርመር፣ ምን ደረጃ ላይ ነው ያለው፣ ንግግሩ ምን ይመስላል፣
ወይንስ ደግሞ የሚናገረው ንግግር በንግግሩ በአእምሮው ቀርጾ ያስቀመጠው ክፉ ነገር ይኖርን? ያንንስ መጥፎ ነገር እየመነዘረ እያወጣ ይናገር ይሆንን? ንግግሩስ በሳል የተቀመመ የሚያንጽ ከእግዚአብሔር ጋር የሚያገናኝ ይሆንን? ካልሆንስ እንዴት ያሉ ቃላትን በፊቱ መጠቀም ይኖርብኛል? ንግግሩ በሳል እንዲሆን በአእምሮው ቀርጾ ያስቀመጠው ነገር ካለ ያንን እንዲያወጣ እግዚአብሔር የሚወደውን ሥራ እንዲሠራ ለሕይወቷ በሚጠቅመው ጉዞ ላይ እንድትጓዝ ምን ላድርግ ብላችሁ ራሳችሁን መጠየቅና ይህንን ነገር ካወረዳችሁ በኋላ ለልጆቻችሁ የሚጠቅመውን ነገር ማድረግ ነው። ሁለተኛው ጻድቁ ኢዮብ ነገር ግን ጥበብ የምትገኘው ወዴት ነው? የማስተዋልስ ስፍራ ወዴት ነው? ይላል ኢዮብ ምዕራፍ 28 ቁጥር 12 ላይ። ታዲያ ወላጆች ጻድቁ ኢዮብ ጥበብ የምትገኘው ወዴት ነው? የማስተዋልስ ስፍራ ወዴት ነው እንዳለ ከናንተም የሚጠበቀው ልጄ ትክክል የሆነና ያልሆነውን የሚጠቅምና የሚጎዳውን ጠንቅቆ ያውቂ ዘንድ የት መዋል የት መማር ይገባዋል ብሎ ማሰብ። ልጄ ትክክል የሆነውንና ያልሆነውን የሚጠቅመውንና የሚጎዳውን ጠንቅቆ ያውቅ ዘንድ የት መዋል የት መማር ምን ማድረግ ይገባዋል ብሎ ማሰብ መጠየቅ። ልጄ አሁንስ ይህ ከሚገኝበት ቦታ እየዋለ ይሆን? ጥበብ ከሚገኝበት፣ ማስተዋል ከሚገኝበት፣ እግዚአብሔር ከሚገኝበት፣ ፍቅር ካለበት፣ ቅድስና ካለበት፣ ንጽሕና ካለበት፣ እውነት ካለበት፣ ቅዱሳን ካሉበት፣ ፈሪሃ እግዚአብሔር ካለበት፣ ከኃጢአት መራቅ ካለበት ቦታ እየዋለ ይሆንን ብሎ ማሰብ። ልጄ ምን ያህል መንፈሳዊ ዕውቀትን ከሥጋዊውም የሚጠቅመውን ለማግኘት ችለዋል ብሎ ማሰብ ከአንድ ወላጅ ይጠበቃል። አስቦም ደግሞ በማይጠቅመው ቦታ ላይ ሆኖ ካገኛችሁት ወይንም ሆና ካገኛችኋት ወደሚጠቅመው ቦታ ለማንጣት የራሳችሁን ድርሻ መወጣት። ሦስተኛው ጠቢቡ ሰሎሞን ባለ አእምሮ ልጅ የአባቱን ተግሣጽ ይሰማል ይላል። ምሳሌ ምዕራፍ 13 ቁጥር 1። ታዲያ ከወላጅ የሚጠበቀው ልጄ ከወላጆቹ ትእዛዝ ምን ይማራል? የመጀመሪያው ጥያቄ ትእዛዝ አዛችኋት ሊሆን ይችላል። ከዚያ ትእዛዝ ግን ምን ይማራል? አስተማሪ ትእዛዝ ነው ያዘዛችሁት? ጠቃሚ ትእዛዝ ነው ያዘዛችኋት? ለትምህርት ለተግሣጽ የሚሆን ትእዛዝ ነው የታዘዘችው? ከዚያስ ትእዛዝ ምን ይማራል ብሎ ማሰብ፣ ማውጣት፣ ማውረድ፣ የተነገረውን ተግባራዊ ያደርጋል ብሎ መጠየቅ። የመጀመሪያው ከትእዛዙ የሚማረውን ማወቅ፣ ሁለተኛ ደግሞ የታዘዘውን ይፈጽማል ያደርጋል ብሎ መፈለግ፣ መረዳት፣ መጠየቅ። ካልሆነስ ያዘዛችሁትን ተግባራዊ ያላደረገ ከሆነ የማይሰማችሁ የማትሰማችሁ
የማይሰማችሁ ከሆነስ ሌላ መፍትሄ መፈለግ። መሳደብ አይደለም፣ መገላመጥ አይደለም፣ መተቸት አይደለም፣ ለመደብደብ መነሳት አይደለም። ይሄ የመፍትሄ ሐሳብ አይሆንም። ምንድነው ማድረግ ያለባችሁ? ከአቅሙ በላይ ሆኖበት ይሆን ብሎ መጠየቅ። ልጄ ያዘዝኩትን ያልፈጸመው ተግባራዊ ያላደረገው ያላደረገችው ትእዛዙ ከአቅሟ በላይ ሆኖ ይሆን ወይንስ ከአቅሙ በላይ ሆኖበት ይሆን? ተቸግሮ ይሆን ወይንስ አልገባው ይሆን ብሎ መጠየቅ። ከራስ ጋር መነጋገር፣ ራስን መፈተሽ። ከዚያስ በትክክል መረዳት እንዲችል እንዴት አድርጌ በእርሱ ደረጃ መጥኜ ላስተምረው እችላለሁ ብሎ ራስን መጠየቅ። ያዘዝኩትን እንዲሰራው፣ እንዲፈጽመው፣ እንዲረዳው ምን አድርጌ ላስረዳው? እንዴት አድርጌ እርሱ እንዲረዳው እሷ እንድትረዳው በአቅሙ በአቅሟ በመጠኑ በመጠኗ አድርጌ ላስረዳት ብሎ ማሰብ። ይህ ከአንድ ወላጅ የሚጠበቅ ክርስቲያናዊ ወይንም ኦርቶዶክሳዊ የልጆች አስተዳደግ ነው። ሌላው አራተኛው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ከሕፃንነትም ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጻሕፍትን አውቀሃል ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ። ታዲያ ከወላጅ ለእኔስ ልጅ ለመንፈሳዊ እድገቱ ጥንካሬ ምን ላድርግለት? የመጀመሪያው ሐሳባችሁ ምን ላድርግለት? መንፈሳዊ ሕይወቷ እንዲጠነክር ምን ላድርግላት? ምን ላድርግለት ብሎ ማሰብ፣ ከራስ ጋር መነጋገር፣ ባል ከሚስቱ፣ ሚስት ከባሏ ጋር መመካከር። ምን እናድርግለት? በምን እናግዘው? በምን እንደግፈው ብሎ ማሰብ። ቅዱሳት መጻሕፍትን ልግዛለት ብሎ መጠየቅ። የሚያስተምረው ሰው ልፈልግለት ብሎ መጠየቅ። አብነት ትምህርት ቤት ላስገባው ወይንስ ሰንበት ትምህርት ቤት? መጠየቅ፣ ከራስ ጋር መመካከር። ስለ መንፈሳዊ ድርጊቶች ያውቃል? ተረድቷል? ተረድታለች? አዎ ተረድቷል የምትሉት ሆነ እሰየው። ካልተረዳስ የትኞቹን ይተገብራል፣ የትኞቹን አይተገብርም? ወይንም የተረዳቸውን መንፈሳዊ ሥራዎች የትኞቹን ይሠራል ወይንም የትኞቹን ያልሰራው ብሎ መመርመር። ስለ እግዚአብሔር ስለ ቅዱሳንስ አያያዝ ፍቅር የተሞላበት ነው ወይስ ሌሎች ሲያደርጉ ስላየ ብቻ ነው ብሎ ማሰብ። ይህ ከወላጆች የሚጠበቅ የልጆች አስተዳደግ። ሌላው አምስተኛው የልጆችን ዕውቀት የሚጎዱ ድርጊቶች ምን ናቸው ብሎ መጠየቅ። ልጄ በእውቀት እንዳይጎለብት፣ እንዳያድግ፣ በትምህርቱ ውጤታማ እንዳይሆን፣ በትምህርቱ ደስተኛ እንዳይሆን፣ በሕይወቱ ደስተኛ እንዳይሆን ዕውቀቱን የሚጎዱ ነገሮች ምንድን ናቸው? ከምን ልጠብቀው? ምን ላድርግለት ብሎ ማሰብ።
እኔስ ለልጄ ጥበበኛ ሆኖ በማደግ እንዲበረታ ከጸሎት ጀምሮ ምን አይነት አቀራረብ ይጠበቅብኛል ብሎ ማሰብ። የእውቀት ችግሮች አጋጥመውት ተጎድቶ ቢሆንስ የእኔ ሕክምና ድርሻ ምንድን ነው ብሎ ማሰብ። ይህ ልጆችን በጥበብ ማሳደግ የሚባለው የወላጅ ድርሻ ነው። ሌላው በአካል ወይንም በቁመት ማሳደግ። ጌታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ በድንግል ማኅፀን ማደሩን እናውቃለን፣ እናምናለን፣ እናስተምራለን። ለኢየሱስ ክርስቶስ ሰማይ ዙፋኑ ምድርም የእግሩ መረገጫ በሁሉ የሞላ ነው። እዚህ ነው፣ እዚያ ነው፣ እዚያ ተወለደ፣ አደገ፣ ጎለመሰ፣ ሞተ የሚሉት ለፍጥረቱ እንጂ ለእርሱ ባህሪ የሚስማማው አይደለም። ሁሉን ለሰው ልጆች ድህነት ብሎ ስላደረገው ግን ቅዱስ ሉቃስ በለበሰው ሥጋ እንደ ማንኛውም ሕፃን በቁመት እየረዘመ ሰውነቱ እየጠነከረ ማደጉን ይነግሮናል። በአካል በቁመት ማደግ እንደ ሌሎች ሁሉ በፈቃደ እግዚአብሔር የሚታይ ለውጥ ነው። የጊዜው ገደቡን ከጽንሰት በመጀመር በአብዛኛው እስከ 30 ዓመት ዕድሜ ደርሶ ይጠናቀቃል። በውስጡም በጡንቻዎች መጠንከር የሚገኝ የእንቅስቃሴ እድገት፣ የቁመትና የክብደት መለዋወጥን፣ የልዩ ልዩ የአካል ክፍሎች መዳበርን አካቶ የያዘ የአካል እድገት የሚባለው። ስለዚህ ወላጆች ለልጆቻችሁ ስትጠየቁ ጎርምሷል፣ ትልቅ ሆኗል፣ ሆናለች ከምንላቸው ቃላት ባሻገር በጉርምስና ዘመን ስለሚከሰቱ ልዩ ልዩ አካላዊ ለውጦች በየጊዜው እየተከታተላችሁ ልጆቻችሁን ማሳደግ ይኖርባችኋል። በጥበብ እንደ ማሳደግ ሁሉ ወላጆች በልጆቻቸው አካላዊ እድገት ውስጥ እየጠየቃችሁ በተግባር የምትመልሷቸው ጥያቄዎች አሉ። አንደኛ፣ ልጄ በዕድሜው የሚገባውን የቁመት፣ የክብደት፣ የአካል ክፍሎች እድገት አግኝተዋል ብሎ መጠየቅ፣ መፈተሽ፣ ማየት፣ መመልከት። በተፈጥሮ ያጋጠመው የአካል ጉድለት ቢኖር እንዴት ፈቃደ እግዚአብሔር መሆኑን እንዲያምንና በቀሪው እያመሰገነ እንዲኖር ላስተምረው እችላለሁ። አንዳንድ ጊዜ በተፈጥሮ የአካል ጉዳት ያጋጠማቸው ልጆች ሊኖሩ ይችላሉ። ያ ግን የብዙዎቻችን ምልከታ የተሳሳተ ነው። በዚህ በዮሐንስ ወንጌል ምዕራፍ 9 ላይ ዓይነ ስውር ሆኖ ስለተወለደው ልጅ እርሱ ወይንስ ቤተሰቦቹ ኃጢአት ሰርተው ነው ወይንስ እርሱ ብለው እንደጠየቁ እናስታውሳለን። በአካል የተጎዳ ወይንም የአካል ጉድለት አጋጥሞት የተወለደ ልጅ ስታገኙ ወደ ሕሊናችሁ ክፉ ነገር አታስገቡ። እግዚአብሔር ድንቅ ሥራውን ሊገልጥባቸው ሊሆን ይችላል። ለዚህ ነው ማን ነው ኃጢአት የሠራው ወላጆቹ ወይንስ እሱ ባሉ ጊዜ ወላጆቹም እሱም ኃጢአት አልሠራም፣ የእግዚአብሔር ሥራው የእግዚአብሔር ጌትነቱ የእግዚአብሔር አምላክነቱ ሊገለጥበት ነው እንደተባለ እግዚአብሔር ለበጎ ሊሆን ይችላል። ስለዚህ አንድ ወላጅ ወይንም አንድ ጎረቤት ወይንም አንድ ልጅ የሚያሳድግ ሰው እንዲህ አይነት የአካል ጉድለት ቢኖር ቢያጋጥም እንዴት ፈቃደ እግዚአብሔር እንደሆነ መሆኑን እንዲያምን በቀሪው ባለው እግዚአብሔርን እያመሰገነ እንዲኖር እንዴት ላስተምረው እችላለሁ ብሎ ማሰብ
ማገናዘብ፣ መረዳት ያስፈልጋል። ሁለተኛ የልጅ አካላዊ ጤንነት ምን ይመስላል ብሎ መጠየቅ። የአካል ጉዳት ቢኖረው በሕይወቱ ላይ አደጋ እንዳያስከትልበት ምን ማድረግ ይጠበቅብኛል? ዓይኑ፣ ጆሮ፣ ጥርሱ፣ እግር፣ እጁ፣ ቆዳው ሳይቀር ጤንነት ይሰማዋልን ብሎ ማሰብ። ይሄ የወላጅ ድርሻ ነው። ሶስተኛ ልጄ የአካል ጉዳቷ ወይንም የአካል ጉዳቱ በሌሎች ሰዎች እይታ ውስጥ ሲካተት ወደ ችግር እንዳያመራ እንዴት በጥንቃቄ ማለፍ እንዳለባት ማሳወቅ፣ ማስረዳት። የጓደኝነት ጥያቄ ቢያጋጥማት እንዴት መቋቋም ወይም ማስተናገድ እንዳለባት በትክክል ታውቂ ሆን ብሎ መጠየቅ፣ ያንንም ማሳየት፣ ማስረዳት። እሱም ቀስ ብሎ ካልሆነስ መቼና እንዴት ማስተማር ይገባኛል የሚሉ ጥያቄዎችን እየጠየቃችሁ አካላዊ እድገታቸውን መከታተል ትችላላችሁ። ይህም የወላጅ ድርሻ ነው። ሌላው በሞገስ ማሳደግ። ሞገስ ማለት ክብር፣ ጸጋ፣ ባለሟልነት፣ ግርማ፣ ውበት ማለት ነው። ልጆቻችሁ በሞገስ ማደግ አለባቸው ሲባል በእግዚአብሔርና በሰው ፊት የሚያስመሰግን ስነ ልቦና ኖሯቸው በአስተሳሰባቸው፣ በንግግራቸው፣ በድርጊታቸው፣ በስነ ምግባራቸው፣ በመንፈሳዊነታቸው ኢትዮጵያዊ ባህላቸውን ጠብቀው በእግዚአብሔርና በሰው ፊት ጸጋ፣ ክብርን፣ ባለሟልነትን በማግኘት ማደግ አለባቸው ማለት ነው። በዚያ የነበሩትና የሰሙት ሁሉ ግን በማስተዋሉና በመልሱ ይገረሙ ነበር ይላል ሉቃስ 2:41። ስለዚህ በመልሱ፣ በማስተዋሉ፣ በጥበቡ የሚያስገርም ልጅ አድርጎ ማሳደግ፣ የምታስገርም ልጅ አድርጎ ማሳደግ። ለዚህ ነው ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርና በሰው ፊትም በሞገስ እያገኘ እያደገ ሄደ ይላል አንደኛ ሳሙኤል ምዕራፍ 2:27። ስለዚህ ብላቴናው ሳሙኤል እያደገ ሄደ። በምን? በእግዚአብሔርና በሰው ፊት በሞገስ እያደገ ሄደ ነው የሚለው። ሌላው እነዚህን በአእምሯችሁ በማመላለስ ለልጆቻችሁ በሞገስ ማድረግ ስለሚገባችሁ ነገር በነጥብ እንመልከት። ልጄ በእውነት ለመንፈሳዊ ክንውኖች ፍላጎት አለው ብሎ መጠየቅ፣ አላት ብሎ መጠየቅ። ቤተ ክርስቲያን የሚሄደው እኔ አስገድጀው ወይንስ ሌሎች ሲያደርጉት ስላየ ብቻ ነው ወይስ የሚያደርገው በእርግጥ ገብቶታል ብሎ መጠየቅ። አንተ አስገድደኸው ተሆነ፣ አንተ አስገድደሃት ተሆነ፣ አንቺ አስገድደሽው ተሆነ፣ አንቺ አስገድደሻት ከሆነ አንድ ቀን ማስገደድ የማትችሉበት ዘመን ይመጣል። ያን ጊዜ ይቀራል። ስለዚህ ወደ ቤተ ክርስቲያን ሲሄዱ ማንም ሳያስገድዳቸው ፈልገው ወደውት የእግዚአብሔር ጸጋ የእግዚአብሔር ሞገስ ገብቷቸው የእግዚአብሔር ጥበብ ገብቷቸው ፈሪሃ እግዚአብሔርን ገንዘብ አድርገው ከኃጢአት ርቀው እንዲሄዱ ማድረግ የወላጅ ድርሻ ነው። ያንን ካላደረጉ ካልሆነስ ወደ እግዚአብሔር መቅረብ እንዳይጠላ እንዴት አድርጌ ባለኝ እውቀት እንዲጠነክር ላግዘው ብሎ ማሰብ። እንዴት ላግዘው? እንዴት ላግዛት?
እንዴት ወደ እግዚአብሔር ቤት ላንጣው፣ እንዴት ወደ እግዚአብሔር ላንጣት ብሎ ማሰብ ከወላጅ ይጠበቃል። በመንፈሳዊ ጉዞና በሌሎች እንቅስቃሴዎችም በመሳተፍ ቃለ እግዚአብሔርን እንዲሰማ ከመንፈሳዊ ሰዎች ጋር ያለውን ትስስር እንዲያጠናክር እንዴት አድርጌ ላግዘው ብሎ ማሰብ፣ ይሄ አንደኛው በሞገስ የማሳደግ ጥበብ ነው። ሁለተኛው ልጄ ላይ ፍርሃት የሚፈጥሩበት ነገሮች ምንድናቸው ብሎ ማሰብ። ወደ ቤተ ክርስቲያን መሄድ የሚያስፈራው ከሆነ፣ መናገር የሚያስፈራው ከሆነ፣ ሰው ፊት መቆም የሚያስፈራት ከሆነ ምንድናቸው? ልጄ ላይ ፍርሃት የፈጠሩበት ነገሮች ምንድናቸው ብሎ ማሰብ የወላጅ ድርሻ ነው። ልጄ ሐሳቡን ለመግለጽ ስሜቱን ለማንጸባረቅ ምን ያህል ይችላል ብሎ መጠየቅ። የሚያስፈራው የሚያስጨንቀው ነገር ይኖርን ብሎ መጠየቅ፣ ማሰብ። የሚያስጨንቃቸውን ሁሉ በእርሱ ላይ ጣሉት የሚለውን ቃል እንዴት አድርጌ ላስረዳው ብሎ የቅዱስ ጴጥሮስ መልእክትን አንደኛ ጴጥሮስ ምዕራፍ 5 ቁጥር 7ን የምትጨነቅ ተሆነ ልጆቻቸው ከጭንቀታቸው እንዲወጡ ይህንን ቃላት አንስቶ መንገር። ልጅ የሚያስጨንቅሽን በእግዚአብሔር ላይ ጣሉት፣ ስለ እናንተ እርሱ ያስባል ተብሏል። ምን አስጨንቅ? እግዚአብሔር አንተ ስለ አንተ የሚያስብ ስለ አንቺ የሚያስብ ብሎ ግንዛቤ መፍጠር። ይሄ በሞገስ የማሳደግ ጥበብ ነው። ሌላው ሶስተኛው ልጅ በሰዎችና በእግዚአብሔር ፊት ሞገስን ስለማግኘት ያለው ግንዛቤ ምን ይመስላል ብሎ ማሰብ። ከዚህ ቀጥሎ በቶሎ በሚጠፋ ቁሳቁስ በመማረክ ለሰውና ለእግዚአብሔር ግድ የሌለው ሆኖብኝ ይሆን ብሎ ማሰብ። እንዴት አድርጌ መልካም ስም ከብዙ ባለጠግነት ይሻላል፣ መልካምም ሞገስ ከብርና ከወርቅ ይበልጣል የሚለውን ቃል እግዚአብሔር ላሳውቀው ብሎ ማሰብ። ምሳሌ ምዕራፍ 22 ቁጥር 1 ላይ እነዚህን ቃላት እያነሱ መንገር ማስረዳት። ሌላው አራተኛው ልጅን በሞገስ ማሳደግ ማለት ልጄ አካባቢውን ለይቶ ያውቃልን ብሎ ማሰብ። ከጎረቤት ከጓደኞቹ ጋር ያለው ቅርበት ምን ይመስላል? በትሕትናዋ በስራዋ ሰዎች በፊታቸው ሞገስን ሰጥተዋት ይሆን ብሎ ማሰብ። ካልሆነስ የቱ ጋር ነው መስተካከል የሚገባው? የጠቢብ ሰው የአፉ ቃል ሞገስ ናት፣ የሰነፍ ከንፈሮች ግን ራሱን ይውጡታል እንዳለ መጽሐፈ መክብብ ምዕራፍ 10 ቁጥር 12 ላይ ይህንን መንገር። ሲጫወትስ ከማን ጋራ ነው? ወይስ ከሌሎች ልጆች ጋር መጫወት ይፈልጋል ብሎ መጠየቅ። ቅዱስ ጳውሎስ በጌታ ፊት ብቻ ያደለ ነገር ግን በሰው ፊት ደግሞ መልካም የሆነውን እናስባለን እንዳለ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 21 ላይ በጨዋታቸው ሆነ በቁም ነገሩ መካከል ለሰዎች የማዘን ደግ የመስራትን አዝማሚያ ይታይበታልን ብሎ ማሰብ መጠየቅ። ካልሆነስ በምን መንገድ ለሰዎች ደግ መስራትን ላስተምረው እችላለሁ ብሎ ማሰብ። ሌላው ልጄ ጓደኞች አፍርቷል ወይንስ አፍርታለች? ጓደኞቹ እነማን ናቸው? ጓደኞቻችን እነማን ናቸው ብሎ ማሰብ። ምን አይነት ጠባይ ያላቸው? ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል እንዳለ መጽሐፈ ምሳሌ ምዕራፍ 13 ቁጥር 20 ላይ የልጄ ጓደኞች እውነት በጥበብ መንገድ የሚወስዱ ናቸው ብሎ ማሰብ መጠየቅ። ካልሆነስ አካሄዱን እንዲያስተካክል ምን እገዛ ላድርግለት፣ እንዴትስ ላስረዳው ብሎ ማሰብ ከወላጅ ይጠበቃል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቀጥላል።